ሮል ነው። ስዊዝ ሮል ምንድን ነው የሚያስፈልገው መሰላችሁ? 5 እንቁላል፣ 150 ግራም ዱቄት፣ 100 ግራም ስኳር፣ ጨው ትንሽ፣ የሎ ከለር፣ ቫኒላ እነኝን አድርጌ ስዊዝ ሮል አብረን እንሰራለን ማለት ነው። ይህ ከወጣ በአንድ ሚክሰሩ እየመታች ነው። 5 እንቁላል፣ 80 ግራም የቅድሙ 5 እንቁላል እና 5 እንቁላል፣ ቫኒላ፣ ስኳር እነኚህ ናቸው። አየህ፣ ይህን ይመስላል እንዲህ እየተደረገ ዱቄቱ እንዲህ እየተነሰነሰ ነው የሚደረገው። እያነሰነሳችሁ እንዲህ ነው የሚደረገው። ይታያቸዋል። በአንድ እጅ ነው እየሰራው ያለሁት፣ ለዛ ነው እንግዲህ ይቅርታ አድርጉልኝ። በተቻለኝ መጠን እንድታዩ እንትን እያልኩኝ ነው። እንዲህ ነው የምነሰነሰው፣ በአንድ ጊዜ አልጨመርም። ከዛ እንዲህ ይደረጋል። በቃ ላዞረው ነው ካሜራው። ይሄንንም ይሄው እንደዚህ አዘጋጅቻለሁ። ታዩታላችሁ በስሎ ሲወጣ። አያችሁት እንዴት እንዳማረበት ታያችኋል። አያችሁት ምርጥ ጃኗዝ ነው። ከዛን እንዴት እንደምሰራ ደግሞ አሳያችኋለሁ ማለት ነው። ቀጣዩን እናያለን። ታያችኋል። አያችሁት ይሄን የመሰለ ቆንጆ ጃኗዝ፣ አሪፍ ጃኗዝ ነው። ይሄን ይመስላል። ከዛን አሰራሩን ደግሞ በቀጣይ መጣ ጠብቁኝ። ይሄው እንደዚህ ጠቀለልኩት። እንዲህ ጠቅልዬዋለሁ። ይደረግና ፍሪጅ ይቀመጣል ማለት ነው። ለተወሰነ ደቂቃ ለ15 ደቂቃ ፍሪጅ እናስቀምጠውና ከዛ ምን እንደምንሰራ እናያለን። ዙሮዬ አሁን
እናንተ ሻንቲ ክሬምን ማድረግ ትችላላችሁ። እኔ ስትሮበሪ ነው ያደረኩት ያሉት አሁን በስሱ ነው ስትሮበሪ እያደረኩ ያለሁት። እናንተ ግን በተለይ ለልጆች ጣፋጭ ነገር ብዙም ስለማይከለከል እኛ ትልልቅ ሰዎች ስለሆነና ይኸው ሲዩዝ ሮላችን ይህን ይመስላል። ታያችኋል። ይህን ይመስላል። ተቆርጦ ደግሞ ምን እንደሚመስል ታዩታላችሁ። ይህን ይመስላል። ከተቆረጠ በኋላ ደግሞ እናየዋለን ማለት ነው እንዴት እንደሚያምር ይሁትም ይሁት እንዴት እንደሚያምር አያችሁት? ይህን ይመስላል። ይህን ይመስላል። ሞክሩት። ሌላ ጊዜ ደግሞ በሻንቲ ክሬም ሰርቼ ያሳያችኋለሁ። አሁን ስለመሸብኝም ስለደከመኝም ነው እንደዚህ ሰራሁት። ሮሏ በደንብ መታየት አለባት። ይሄ ግን ብዙም አልታየም፣ ግን ምርጥ ነው የሰራ ነው። ምርጥ ምርጥ አይገልጸውም። የምር በጣም ምርጥ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት ስጡ። እወዳችኋለሁ። ሌላ የምሰራቸው ብዙ የኬክ አይነቶች አሉ። እነሱ የምሰራቸው እንዲደርሳችሁ ሰብስክራይብ አድርጉ። እወዳችኋለሁ። ተባረኩልኝ። ቻው